ሰላም ሰላም፣ እንዴት ናችሁ? ዛሬ ማውራት የፈለኩበት ርዕስ ራስን ከሌላ ሰዎች ጋር ስለማወዳደር ነው። ብዙ ጊዜ ስፔሻሊ በእኛ ካልቸር ያደግንበትን ማህበረሰብ ብዙ ጊዜ እያፎካከረ እንትናማ አታቀትህም፣ እንትናማ አታቀትሽም ምናምን እየተባለ ስለሆነ ብዙ ሰው ያደገው ራሳችንን እኛ ከምንፈልገው ህይወት ጋር ሳይሆን የምናወዳድረው ኦር ከፓስታችን ጋር ሳይሆን የምናወዳድረው ከሌሎች ሰዎች ስኬት ጋር ነው። እና ለዛ ነው ብዙ ጊዜ ደስታን የማናገኘው ብዬ አስባለሁ። ለምሳሌ አብረን የተማርነው አብረን ያደግነው ሰው የተሻለ ደረጃ ደረሰ ብለን ስናስብና የኛን ህይወት ደግሞ ስናየው ሜቢ እንደምንፈልገው አይነት ህይወት ካልሆነ ብዙ ጊዜ ቅናትም ሳይሆን አለ አይደለ የሆነ የሚሰማ ነገር ሊኖር ይችላል። እና ይሄ ምንድነው ያደግንበት ካልቸር ነው። ራሳችንን እንድናፎካክር እንድናወዳድር ቤት እንኳን ብዙ ጊዜ አሁን የእንትና ልጅ አይሻት የእንትና ልጅ እንጀራ ጋግራ እንደዚህ አድርጋ ምናምን ከልጅነት የሚፈጠረው ነገር ያድግና እኛ ላይ ምን ይፈጥራል? በቃ የኛ ስኬት የሚወሰነው በዛ ሰው ነው። ከዛ ሰው ከበለጠን የተሳካልን፣ ከዛ ሰው ካነስን ደግሞ ያልተሳካልን አድርገን እንቆጥራለን። እና ይሄ ደግሞ በጣም ደስታን ከሚነፍጉ ነገሮች ውስጥ ዋነኛው ነው። ብዙ ጊዜ ደግሞ ሰው ደስተኛ ሆኖ መታየት ነው የሚፈልገው፣ ደስተኛ ሆኖ ነው የሚያሳያቸው። አሁን ቲክቶክ ላይ ምናምን ሶሻል ሚዲያ ላይ ብትመጡ ባለትዳሮች ኦር የሆኑ ተሳካልን የሚሉ ሰዎች የሚያሳዩን ነገር ፌክ የሆነ ህይወታቸውን ነው። እውነተኛ ህይወታቸውን የሚያሳዩን አይመስለኝም። ምክንያቱም እውነተኛ ህይወት ምን ያህል ተራራ ምን ያህል ሸለቆ እንዳለ ሁሉም ሰው ያውቀዋል። ሁሉም ሰው በያለበት በሚችለው መጠን ስለሚፈተን ስሙዝ የሆነ ህይወት ስላልሆነ ያለን ግን ሁሉም መጥቶ የሚያሳየው ጥሩ የሆነውን ነገር ጥሩ ሲለብስ ወይ ጥሩ የበላ ቀን ነው የሚቀርጸው ቪዲዮ ወይ ጥሩ የተዝናና ቀን ምናምን ነው የሚቀርጸው። እና ልክ ያን ደግሞ ሲያይ ሌላ ሰው ተስፋ እየቆረጠ ያለው ሰው ከሆነ የበለጠ ይቆርጣል። ምክንያቱም ያንን ነገር ስለሚያይ። ግን ምንድነው በጣም እያሰብከ የነበረው ከራሴም ጋር ሳወራ የነበረው ነገር ምንድነው የዛ ሰው ህይወት የዛ ሰው ነው። እኔ ብቻዬን ነው የተወለድኩት፣ ብቻዬን ነው የማድገው፣ ብቻዬን ነው የላይፍ ቻሌንጅን የምቋቋመው፣ ብቻዬን ነው የምሞተው። ስለዚህ ለምን ኬር አደርጋለሁ ስለዛ ሰው ህይወት? ያ ሰው ይሳካለት ኦር አሜን ደስ ይላል። ሁሉም ሰው ሲሳካለት ደስ ይላል። ማንም ሰው አይጣ፣ ማንም ሰው አያልቅስ። ግን ደግሞ ያን ሰው እያየው የኔ ህይወት ብዬ ማወዳደርበት ምንም አይነት ምክንያት የለኝም። ምክንያቱም የኔ ህይወት ነው። እና ያን ስናረግ አይ ፊል ላይክ ህይወታችንም ይበራል። ምክንያቱም ሰላም ይኖረናል። ልክ እንደ አንድ እያየው ነበር የሆነ ፖድካስት እና እንደሞተ ሰው መኖር፣ እንደሞተ ሰው ኑሩ። እንደሞተ ሰው ማለት ላይክ ስሜት አልባ ሙሉ በሙሉ ሳይሆን ግን አለመደነቅ፣ ኤክስፔክት አለማድረግ ያ ሰው ገብቷቸዋል። ህይወታችንን ከቁሳዊ ነገሮች ጋር ከሁኔታዎች ጋር አለማወዳደር እና እንደዛ ስንሆን ደግሞ ነገሮች እየተሳኩ ይመጣሉ። ምክንያቱም ብዙ ጊዜ የህይወት ህግ እንደዛ ነው። ኢቭን የፍቅር ግንኙነት በጣም ስትፈልጉ በጣም ይርቃችኋል። ብዙ ጊዜ ኬርለስ ሆናችሁ ደግሞ ህይወታችሁን እየኖራችሁ ስትመጡ ሜቢ የሚገርም አይነት የፍቅር ህይወት ውስጥ ራሳችሁን ታገኙታላችሁ። ኦር ስራም እንደዛው ብዙ ጊዜና ትውት ስታረጉት አለ አይደለ? ፓሽን አያስፈልግም አይደለም፣ ግን ብዙም ኤክስፔክት አለማድረግ፣ በእግዚአብሔር መታመን፣ ከሰው ጋር ራስን አለማነጻጸር ትልቅ የአእምሮ ሰላም አለው። እና እንደዛ ለማለት ነው። ወዳችኋለሁ።